ወይ ምን ነው የምትለው? ከዚህ በላይ ምን ይልስ? እኔ እኮ ምንም አላልኩሽም እኮ አሁን ድረስ ትወጂኛለሽ ወይ ነው ያልኩት እኮ። በምን ላሳይ? በምችለው ባለኝ አቅም ሙሉ አድርጌልሃለሁ። እንደውም አንተን ነው መጠየቅ ያለብኝ። ለምንድን ነው 10 ይሄንን ጥያቄ የምትጠይቀኝ? ለሰው ፎቶ ምናምን አልተላላክንም። በቃ የሆነ እንደ ፍቅረኛ ምን በቃ እንዴ በደንብ እኮ አላወቅኩሽም እስካሁን ድረስ። ሌሎች ምንድን ነው የሚያደርጉት? ስለ ሌሎች ምን ያገባናል? እነሱ ናቸው እንደ እኛ ህይወት የሚኖሩልን። ስንቴ ነው ፎቶ የኔ ላኩልን? ደግሞ ከዚህ ጊዜ ሁሉ በኋላ አላወቅሽም ማለት አይከብድም? እንደሱ አይነት ፎቶማ በሺ ልከሽልኛል። እኔ ያልኩሽ ስንቴ ነው በዚህ ጉዳይ የምናወራው? እኔ ኢትዮጵያ መጥቼ እስካገኘ ድረስ ምንም የጾታ አይነት ነገር እንዲኖረኝ አልፈልግም። ደግሞ ሴትነቴን ማርከስ አልፈልግም። ምን አስቸኮለ? ሳምንት እኮ ነው የቀረ። አሁን ማርከስ ምናምን እዚህ ግን ምንድነው ማርከስ መረካከስ ምናምን? ኧረ ወዴት ነው የምትወስጂው? ቀለል አድርጊው እንጂ አታካብጂው። እና እኔ ሁሉም ነኝ እንዴ? ወይስ ሌላ የለመድከው ነገር አለ? ተይ በቃ አንቺ ምንም አይገባሽም። ቻው፣ ወደ ስራ ሂጂ በቃ። የምርህን ነው? ቻው ቻው ቻው። ሄሎ የኔ ቆንጆ እንዴት ነሽ? አለሁልሽ። ዛሬ አንገናኝም እንዴ? የአንቺ ክላስ ደግሞ ማለቂያ የለውም። እናት ሁሌ ክላስ ክላስ ክላስ። አንድ ነገር ልንገርሽ፣ የምሬ ነው። ዛሬ ካልመጣሽ ሁለተኛ እንዳትደውይ። ትህትና እባላለሁ። ህይወት በብዙ ውጣ ውረድ ውስጥ የተሞላች ግብስብሷ የበዛ መርከብ ነች። እኔ ከተሳፈርኩበት መርከብ ያጋጠመኝን ታሪክ በጥቂቱ ላካፍላችሁ። በልጅነቴ የነበረኝ ህልም ፖሊስ ነበር መሆን የምፈልገው። ፖሊስ ሁኜ ወደ ቤት ስገባ እናትና አባቴ ፊት ተጠንቀቅ አሳርፍ እያልኩኝ ስተውን ብዙውን ጊዜን አሳልፌያለሁ። እነሱ ግን ሳያስጠነቅቁኝ ነበር ያረፉት። እናትና አባቴ በኤችአይቪ ኤድስ ለብዙ ጊዜ ሲሰቃዩ ቆይተዋል። በወቅቱ እኛ እናቅም ነበር። አባትና እናቴ ብዙ ጊዜ አይስማሙ። እናቴ አባቴን ብዙ ጊዜ ጥፋተኛ ታደርገው ነበር። በሽታውን እሱ እንዳመጣው ታስባለች። እኔ ከተወለድኩኝ በኋላ ኑሮ በጣም ከብዷቸው ነበር። እውነትም እናቴን ያስያዛት አባቴ ነበር። በዚህ ሁሉ ጊዜ ውስጥ አንድ የነበረኝ አጋር ሳሚ ነበር። ከሳሚ ጋር የተዋወቅነው ትምህርት ቤት ውስጥ ነበር። በፍቅር ትንሽ ጊዜ ቆይተን ነበር። ታዲያ እናትና አባቴ በሞት ካጣው በኋላ ትንሽ እህቴን ለማስተማር ወደ አረብ ሀገር ተሰደድኩ። የአረብ ሀገር ህይወት አልጋ ባልጋ አልነበረም። ከሳሚ ጋር እዛ ያለው አልተለያየንም ነበር። ካጠገቤ ማንም ሰው ስላልነበረ ሁሌ ማወራው ነበር። እህቴንም በብዙ መንገድ ስለሚያግዛት ፍቅሬ ይበልጥ ጨምሮ ነበር። እኔም እህቴ ገንዘብ እየላኩኝ አስተምራት ነበር። አመታት አለፉ። ሳሚ ትምህርቱን ጨርሶ ስራ እንደጀመረ ነግሮኝ ነበር። እኔ ታዲያ በጣም ደስ አለኝ። እኔ ታዲያ ወደፊት ህይወቴ ከሱ ጋር ህይወት ለመጀመር በዝግጅት ላይ ነበርኩኝ። ወደ ሀገሬም ለመመለስ ወሰንኩኝ። የቤት እቃ እንዲያሟላበት ለሳሚ ብዙ ብር ላኩለት። እሱም የቤት እቃ እንዳሟላና ምንም ነገር የጎደለ እንደሌለ ነገረኝ። እኔም ወደ ሀገሬ ገብቼ ከሱ ጋር ወደፊት ያለንኩትን ህይወት ለመኖር ወደ ሀገሬ መጣሁ። ኢትዮጵያ ስገባ ግን አዲ አማኗ እንደኝሽ ምንድነው እንደዚህ ያጣርፊታ? አረ በእናትህ እኮ ልትመጣ ነው። ጨንቆኛል። እሱማ ትምጣ፣ ግን ቤቱ ምንም ቤት እቃ ሟልቻለሁ ብያታለሁ። ምንም የለም እኮ። ቆይ ግን አንተ ምን አታሟላም እንዴ? አንተ ቤት እኮ በቤት እቃ ሟላ ብላ ላከኝ። ቆርጥሜዋለሁ። እጄ ላይ ብር ሲገባ ታውቀኛለህ፣ አሲር ነኝ የሆነ እቃ ምናምን ከቤት አምጥቻለሁ ከፋሚሊ ጋር። አንቺ ደግሞ የሆነ አሮጌም ቢሆን የሆነ በቃ ቤቱ የቤት እቃ ፈልጌ። ኧረ ምን ታጣለህ አንተ? መለውን ውረድ እንጂ ያገለግል አይደለም አዲሱን እቃ አይደለም የማመጣል። ኧረ አባቴ ለመለው ምንም አታስቢ። ዶላር አንዴ እየመጣ ያለው እና መላሌ ዘፍልት ነው። አንተ ብቻ እንደምንም ብለህ እሁድ ነው የምትመጣው። እስከ ቅዳሜ ምናምን ፈልጌ ነው። አረ ችግር የለም። አደራ ፊክስ አድርግልኝ። ያብዳል እንዴ? ምንም ችግር የለም አመጣለሁ። በጣም አሪፍ ቤት ነው የተከራየው። ትቀልጃለሽ እንዴ? አሪፍ ነገር ይገባሻል እኮ ላንቺ። ወረኛ ዛሬ ስራ የለም እንዴ? አንቺን ለመቀበል አስፈቅጄ ወጥቼ ነው። በጣም አመሰግናለሁ። ለምን ደግሞ ምስጋና እንዴ? ለምን ትለኛለህ እንዴ? አንተ ባትኖርልኝ ህይወቴ ምን መልክ እንደሚይዝ እኮ አላውቅም። በእነዚህ ሁሉ አመታት ሰው ጥሪ ብባል እኮ ያላንተ ማንንም አላውቅም። ግን አንቺ ለኔ ብዙ ነገር ታደርጊልኝ የለ እንዴ? ምን ሆነሽ ነው? ለማንኛውም አሁን ከመንገድ ነው የመጣሽው። ነይ እስቲ አረፍ። በጣም ወዳለሁ። እሺ መቼም እንድትርቀኝ አልፈልግም። ካላንተ እኮ ምኑ ከምኑ እንደማደርግ አላውቅም። ማራራቅ እንደው ምን አመጣው? አይዞሽ። ለማንኛውም እሺ ትጨናነቂ።
እኔ ሻንጣሽን ወደ ውስጥ አስገባ። የወንደላጤ ነገር እስቲ ምሳሌ ወተን እስክንበላ ድረስ ያዘርግሽ። እሺ እንዴ አሁንማ እኔ መጥቼ የለ እንዴ የምን ውጭ ለውጭ መዞር ነው? እውነት ነው። አሁንማ ማወሯ መታለች። የውጭ ምግብ ይቀራል። ያጂ ለማንኛውም እሺ። አንቺ አረብ ሀገር ደግሞ እንደዚህ ያሳምራል እንዴ? ምን ነው ቆንጆን ኩብክ እንዴ? በእርግጥ ድሮም ቆንጆ ነበርሽ እኮ፣ ግን አሁን ደግሞ የባሰ አብዶብሻል። ቆይ ግን እዛ ምንድን ነው የምትበሉት? ምግቡማ እንደ ኢትዮጵያ የሚስማማ የለም። ውስጣችን እየጎዳ ቆዳችን ያሳምረዋል እንጂ። የሚጠጣው አላምጣልሽ በደረቁ እኮ። እሺ እኔ የምልሽ ከእህትሽ ጋር ተደዋውላችሁ ወይስ እንዴት አደረግሽ? ትምህርት ነበራት። ኤርፖርት ልምጣ ስትለኝ እኮ አይሆንም ብያት ነው። እና ወይ እኔ ልውሰድሽ ወይስ እንዴት እናድርግ ታዲያ? ቤቱን አታውቀውም እንዴ? ምን ማለት ነው? እንዴት ልታውቀው ትችላለች? አይ መታታቅ ይሆናል ብዬ ነው እኮ። ታዲያ የእኔን ቤት እንዴት ልታውቀው ትችላለች ብዬ ነው። አትተናን ምን አስበሽ ነው እንዴ? ደህና ነህ ግን? ምን ሆነሃል እንዴ? ስለ እህቴ እኮ ነው እያወራ ያለው። ታውቋል? ይቅርታ ትሁት፣ ሌላ ነገር ያስብሽ መስሎኝ እኮ። ምን ላስብ እችላለሁ? ይልቅ ናፍቀሽኛል። ደክሞኛል፣ ገብቼ አረፍ ልበል። አሁን ወጥተን ምሳ ልንበላ አልነበረም እንዴ? ምንም አላሰኘኝም። ይልቅ ወጥተህ አስቤዛ ገዛዝተና። እንደዚህማ በሙዝ የምንዛለቅ አይመስለኝም። ይሻላል? አዎ ይሻላል። እኔም ገብቼ አረፍ ልበል። ኦኬ። ለማንኛውም የራሽን ሲም እስከምታወጪ በዚህ ተጠቀሚ። በጣም አመሰግናለሁ። እሺ ሄሎ ሄሎ፣ አሙ እንዴት ነሽ? እንኳን ወደ ሀገርሽ በሰላም መጣሽ። እንኳን ደህና ቆየሽ ሞኪ። ምን ነው ድምፅሽ? ደህና አይደለሽም እንዴ? አይ ትንሽ ድካም ነገር ነው። ውይ እኔ እኮ በቃ ማስተብራሽ አልቻልኩም። አደከሙሽ አይደለ? ትልቅ ነገር አይደለም። ይልቅ ናፍቆቴ እንደወጣ ቶሎ ነኝ። ማነው አንቺ ብቻ ናፋቂ ያደረግሽ? የኔ ናፍቆት አይቆጠርም። ተረሳ አንቺ ወረኛ። በቃ ምንም አልተቀየርሽም አይደለም? ስንት የተቀየረ ነገር አለ መሰልሽ። መጣው አጫውትሻለሁ። ሳሚ ጋር ነሽ አይደለ? አዎ። ቤቱን ታውቂዋለሽ? አዎ በደንብ ነው። መጣው እንደው መነሽ ሰፈር አካባቢ ነኝ። እሺ ቶሎ ነኝ። እሺ ምን እየተካሄደ? እነዚህ ብቻ ነበር እንዴ ፎቶ ይላከል? ወይስ እኔ ተሳሳትኩ? ያ ሁሉ ዕቃ የት ገብቶ ነው? ድሬሲንግ ቴብሉ፣ ቲቪው የት ሄዶ ነው? ቱትና ለማንኛውም ተረጋጊ። አሁን የሰው ገረድ አይደለሽ፣ የራስሽ ቤት ነሽ ያለሽ። ማነው? ማኪ የኔ ቆንጆ አንቺ ቤት ትሄጃለሽ? እንዴት ነሽ? አለሁልሽ እናቴ።
እንዴት ነሽ? እንዴት ነሽ? እንዴት ያደግሽው? እስማ እንኳን ደህና ቆየሽ። አንቺ ሚጢጢ ልጅ እንዴት ነው እንዲህ ያደግሽው? እኔ ሚጢጢ? አዎ በጣም ትልቅ ሆነሽ ነው እኮ የቆየሽው። ሳታኝ ስላደግክ እኮ ነው ለውጥ ያስገረመሽ። ታዲያ አረብ ሀገር ሆኖ እንዴት ይልሻል? እኛ እንመጣለን ስንል አንቺ ትመጫለሽ? የሰው ሀገር እኮ የሰው ነው፣ ማን እንደ ሀገር። እዚህ ግን ምንም ብትሰሪ አትለወጭ። እዛው ተጠግረሽ ብትመጪሻሽ ነበር። እኔም ወደዛ ልመጣ። አንቺ ምን? አይ እኔም ልሄድ እያሰብኩ ነበር። ስለዚህ ጉዳይ ተነጋግረናል አይደለም? እኔ ተሰቃዩት ይበቃል። እዚህ ከምትሰሪ እዛ 5 ዓመት ተጠግረሽ ብትመጪሻለሽ ነበር። ያቺ የስንት ልጅ አውቅሻል? ሜሮንን እሷ ራሱ ከሄደች ዓመት ሞልቷታል። ግን ለቤተሰቦቿ እያላደረገችላቸው ነገር የለም። ሁሉም እኮ ይሳካለታል ማለት አይደለም። የሁሉ መንገድ አንድ አይነት አይደለም። እዛ ጋር ያለ ጭንቀት፣ መከራ፣ ናፍቆት ብታይ ኖሮ እንደኔ በሰላም ሀገርሽን መግባት ምን ያክል እድለኝነት እንደሆነ ትረጂ ነበር። ባይሆን ስላንቺ እስቲ አውሪ። እኔማ በስልክ ነገርኩሽ። ሌላ አዲስ ነገር አለ ያሳይሽ። ምን ታረኩስ? ለዚህም ደርሳሽልኛል። እንዴት አየሽ? ማን ነው? እኔ እህትሽ በፍቅር ጠበርኩ። ዲታ ነው። ዲታ ማለት ሀብታም ነው፣ ህይወቴን የሚቀይርልኝ። ታዲያ እንዴት ለወደፊት ህይወትሽ ከማትወጂው ሰው ጋር ትኖሪያለሽ? እኔ በወዱም ባልወድም ዋናው እሱ በፍቅሬ ጠብ ማለቱ። ለገንዘቡ እንጂ ለእሱ ምንም ግድ የለሽም ማለት ነው? እሱ ምን አባት ይሰራልኛል? ወንድ እንደሆነ ወንድ ነው። የሚፈልግሽ ለአልጋ ጨዋታና ልጅ ለማስታቀፍ ነው። እኔ ምን የሞኝ ነው ፍቅር ፍቅር እያልኩኝ የምጃጃለሁ። ኑሮዬን ካሳመረልኝ ሀብት ከሰጠኝ እኔ ከሱ ምን አለኝ? እንደዚህ አይምሮሽ ይበላሻል ብዬ አላሰብኩም ነበረ። በቃ አንቺ ሀሳብሽ ገንዘብና ሀብት ላይ የተመሰረተ ነው። ይህም በለሽ ሳይሆን ብልጠት ይባላል። እንደውም የአብዛኛውን የሰው የፍቅር ታሪክ ላጫውትሽ። እስቲ መጨረሻዬን ንገሪኝ። ይህ አንቺ ላይ ይሆናል ማለት አይደለም። ወንድ ልጅ ግን ከአንቺ የሚፈልገውን ነገር ካገኘ በኋላ ዞር ብሎ አያይሽም፣ ቼክም አያደርግሽም። እሱ ሌላ ህይወት ውስጥ ይገባል፣ ሌላ ነገር ውስጥ ይገባል። የምትሰበረው ግን ሴት ናት። ሴት ደግሞ ከተሰበረች ተሰበረች። ሁሉ ወንድ እኮ አንድ አይነት አይደለም። ሁሉም ወንዶች አንድ ናቸው። እኔ ምንም ቢሆኑ ምንም አራራላቸውም። ቆይ አንቺ ልጅ በስለሻል ነው ወይስ ራስ ወዳጅ ሆነሻል ነው የሚባለው? ስላገኘሁሽ ደስ ብሎኛል። አትቀይሚኝና እህቴ፣ ያንቺ ምኞት ከዚህ ላይ ይላል ብዬ አላስብም። ስለማይመለከትሽ ነገር ጣልቃ አትግቢ። ላስከፋሽ ፈልጌ እኮ አይደለም፣ ግን ስለ ሳሚ የማታውቂው ነገር አለ። ሳሚ ምን? አይ ይኸውልሽ ሳሚ ለኔ ያለው ቦታ ስለማታውቂ ነው። እንደው ቤቱ እንዴት አየሹ? ምርጥ ቤት ነው። ሁሉንም ነገር አሟልቶ ይጠበቅሽ። እሱ የት ሄዱ ነው? አስቤዛ ሊገዛ ወጥቶ ነው። ይመጣል። ሁሉ ነገር አሟልቶ እንዴት አስቤዛ ረሳ? ወንድ አይደል? ያጋጥማል። ከወንድም ወንድ ነው እንጂ ምን እንትን ውሃ ልጠጣ ቤቱንም ሊያው ትይሽ ተፈዋ ቦታውን ስለማታውቀው ላሳየት። አንቺ ከሃዲ ምን አባሽ ሰር መጣሽ እዚህ? እኔ ከሃዲ ይኸውልሽ አንዳች ነገር ተነፈሳለሁ ብትይ ውርድ ከራሴ። ራስን ያወራድ ከይመስልን እሷ እህቴ ናት፣ አንተ ደግሞ ባዴ ነህ። አንድ ችግር ቢፈጠር ማንን ማስቀደም እንዳለብኝ ያውቃለሁ። መጀመሪያ ደግሞ አፍህን ብሎሽ። ድምጻችሁ ስሰማ እኮ ምን ሆናችሁ ነው ብዬ ነው። በሰላም ነው ብዬ ሪሰርች እየሰራሁ ነበርና እንዲያግዘኝ እየጨቀጨኩት ነበር። አዎ ጥናት ደርሷል። እያጠናሽ ነው ወይ? እንዴት ነው ዝግጅት እኮ ያልኳት አይደለም? ጥሩሽ
ምሳ ምን ልስራልሽ? እንደማርሽ ቢኖርማ ትክትክ ያለ ሽሮ አምሮኛል። እኔ ተሻው ነው ሰርቼ ማበላሽ። አይ እንደዛ ከሆነ እኔ እስከዛው ጋር ደም ልበል። በቃ ሲደርስ ተራሻለሁ። እሺ አረፍ በይ። አንቺ ያምሻል እንዴ? ምን መሆንሽ ነው? ምን ይዘጋሻል እንጂ? አይ ወንዶች ጭንቅላታችሁ ዴት የተደረገ ፋይል አለ አይደለ? ቅድም ዘገር ሰምታም ቢሆንስ ሴትና ማለት ብትታመም ራሱ ህመሟን የማታቀባት ሴት ናት። ምስትነትማ ከቤታችሁ ነው፣ አንድ ናችሁ። እህቴን ፊት ለፊት እየሰደብካት ነው። አንቺስ እያማሻት አይደለም እንዴ? እኔ እህቷ ነኝ፣ የፈለኩትን መናገር እችላለሁ። አንተ ግን ባዳ ነህ፣ ምንም እንድትላት አልፈልግም። አይውልሽ ብንከባበር ጥሩ ይመስለኛል። እሺ እኔ እና ትህትና ማለት ትዳርን መሰረት ጫፍ ላይ ደረስን ሰዎች ነው። ደግሞ በእህት መቅናትም ኃጢአት ነው። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረን እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሰድቄት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። እኔ ላስታውስሽ እንዴ አንሶላ መጋፈፍ ብትሰማንስ ምን እንደሚፈጠር ሴቷን በመጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? ዛሬ ሙያስ ሊቀመስ ነው። ሽታው ራሱ ከሩቅ ይጠራል። ምን ያስተለሽ ነው መሰለሽ ይሰራልሽ። ሳሚ ሴት ሄዶ ነው መጣው ወጣ መጣው ወጣ። ቢ ዋው በጣም ይጣፍጣል። ባለሙያ ሆነሽ የለ እንዴ? አይደለም ቀላል መስይሻለሁ። ባለሙያ እኮ ነኝ። የዛሬ አያርገውና ድሮ እኮ እኔ ካላጎረስኩሽ አበይም ነበር። አሁንማ ትልቅ ሰው ነን፣ ራሳችንን ችለናል። እስቲ ብድርሽን እየመለስሽ መሆኑ አንድ ላደረግሽኝ ነገር ፈጣሪ ስጥልኝ እንጂ እኔማ እንዴት መልሼ ይችላል? በቤተሰብ መሀል እኮ እንደዚህ አይነት ነገር የለም። ተይ እንጂ ሙ ቤተሰብነትም እኮ ገደብ አለው። ማነው በዚህ ልክ መስዋዕትነት የሚከፍለው? ምን ነው የማየን ሽሮ አስታወሰኝ። አንቺ ደግሞ ያለፈ ነገር አቀስቅሽ። ከዚህ በኋላ ነው ያለውልሽ። የእውነት ነው። ከዚህ በኋላ ምን ያራርቀናል? ምንም። አሁን እየበላሽ
የኔ ትንሽዬ ልጅ አደግሽ አይደል? ትሄጂ ነው እንዴ? ያው እኔ ልሂድ። በቀጣይ ነው ቤት ትመጣለሽ። ካናክሽ አጣባው ናት። ኧረ ለምን መናቅ ነው? እመጣለሁ። ቆይ ልሰኝሽ። ችግር የለውም እኔ እሄዳለሁ። የምትፈልጊው ነገር ካለ ደውዪ። እሺ ናቴ። በድጋሚ ሰላም። አሜን አሜን። ባይ። ቻው። በቅድሚያ በውሸት የሚገነባ ህይወት መፍረሻ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሲያልቅ የት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መጋፈፍ ብትሰማንስ ምን እንደሚፈጠር ሴቷን መጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? በቅድሚያ በውሸት የሚገነባ ህይወት መፍረሻ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሲያልቅ የት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሜ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መጋፈፍ ብትሰማንስ ምን እንደሚፈጠር ሴቷን መጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? እየተሰማኝ ያለው ስሜት ምን ብዬ እንደምገልጸው አላውቅም። አንድ ቃል አጣሁልኝ። አንድ ቃል። አንድ የድሮ አባባል ትዝ አለኝ። የገደለው ባልሽ አይደለም መስተካከል አለበት። የሞተችው እህትሽ የገደላሽ ባልሽ ሀዘንሽ ቅጣጣው ከቤትሽ አልወጣ። እንዲህ ነው መሆን ያለበት። አዎ እንዲህ ነው መሆን ያለበት። ሰላም ትህትና፣ ለምንድን ነው ስልክ ማታነሺው? ችግር አለ እንዴ? ምን ነው ሰላም አይደልሽም እንዴ? አይደለሁም አይደል? ምን አደረጉሽ ደግሞ እነዚህ ከይሲዎች? የቀረኝ አንድ ነገር ጥንካሬና ቀስሜን ሰበሩት። ምን አደረጉሽ? ትሁት መልሽልኝ እንጂ። ኡፍ ለምንድነው ጭቅጭቅ? ለምንድነው አይተወኝ እንዴ? እንዴ ሶል ሳስተሽረል ይዋኩስ ሄላ ሶል ምነው አኮረፍከኝ እንዴ? አዎ ሁሉም በደረቁ እያሽኮረመምን ለገንዘብ ራሱ ውድ ሆነናል። አያሳስብህ፣ ለክፍያ ግን ተመጣጣኝ አገልግሎት ታገኛለህ። ምን ደፋር ካወራ መጃነሰ። እናንተ ወንዶች ከኛ ከሴቶች ብዙ የምታገኛቸው አገልግሎቶች አሉ። ለምሳሌ ማውራት፣ ማጽናናት፣ ምን አልፋ የስነ ልቦና አገልግሎት ታገኛላችሁ። መቼም አልመጣም ደፋር። የበላው ይመለስ። መልሽልኝ። የበላው ይመለስ ደፋር። ይቀልላል እንዴ? ወንዱ ላፍሉ ይል እንዴ? እንደ ቃል ሸምተኛ ያግባባኛል እንዴ? ቆይ እንዴት ነው ቤተሰቦቻችሁ የሚያሳድጋቸው? ከነ ጭንቅላት የላችሁም እንዴ?
ምንድን ነው ፋርጌ ልጠብቅህ እኮ የሴት አስፈላጊነት የሚቀር ሚስት በእናትሽ እዚህ እኮ ነው ማግባቴ። ሴት ያለበት ቤት መሰለኝ። እንደዚህ ያሻል። እኔ ሴት ነኝ። ኧረ በስመ አብ በጣም አምሮብሃል። እንደው መልክህ አሁን እኮ ወጣ እንዳልሽ ነው። ከአንቺ ውጭ ያገባው ያክል ነው። በቃ የሆነ የትዳር እንትን መጣ እና ምን አይነት ውዴ ውዷ ተመችቶሻል? የስንት ቀን እንቅልፍ ነው እንደዚህ? ተናደርክ ፍቅሬ? እንዴት አድርሽ? እንደምተኛሽ ሰላም ያለው እንቅልፍ ነበር የተኛሁት። አይ ደስ ይላል። አንተስ? ኧረ እኔ ስልክሽ እንዲሁ ሲበጠብጠኛ እንዲያደረው እዛ ያለው የተሞላ አላርም ነበር። አላጠፋሁትም ለካ። ምን አለብሽ እዛ ያለሽ በናፍቆት እዚህ መተሽ ደግሞ በስልክሽ። ተነሽ፣ ለማንኛውም ፊቴን ልታጠብ እስኪ። አሎ፣ ምንድነው በጠዋቱ አባ? እንዴ ካንተም ብሶ ደግሞ ትበሳጫለህ እንዴ? ይኸውልህ ሰውየው በሬን ከፈለኝ እያለ ነው። እና ይከፈለዋል። ምንድነው እንደዚህ በጣም በላቤ ሰርቼ ያገኘሁት ነው አለ። እሱ ምን ሻሻ ሰው አይደለም እንዴ ያከይሽተልኝ? ይኸውልህ እሱን እኔ አይመለከተኝም። ሰውየው ካልሆነ ቤቱ ሄጄ አፋጥጬ ነው የምቀበለው እያለ ነው። አቤት አቤት፣ እሱን ይምጣና እንተያያለን። ለማንኛውም ንገረው በቃ ከእሱ ካፈላለች የሚሆን ይሰጠዋል። ኧረ አንተ እንዲህ ኧረ አይደብርም? አሁንም ገንዘብ ከእሱ አልትቀበላት ነው? በማይመለከት ነገር ውስጥ አትግባ። በቃ ያልኩህ ንገረው። ሄሎ ሄሎ፣ ዘጋው። ኧረ ንቀት። በጣም አሪፍ ቆንጆ። ምን አገባኝ እኔ ማረገውን ያውቃል። ትህትና እንዴት ነሽ? ባለፈው ይቻን ሀገር ተቀይሜያታለሁ ብዬሻል ነበር። ዛሬ ግን አንቺ ስለመጣሽ ነው ስኔ በጣም ደስ ብሎኛል። ወሬኛ አንድ ሀገር ላይ ሆነን ምንም ረፍት የለም አይደለ? እኔ አንድ ደሃ መጥቼ እንደዚህ ከሆንክ ሚስት ብትመጣማ ከሀገር የመውጣት እቅድህን እርግፍ አድርገህ ትተዋለህ ማለት ነው። ሀይ እሷ ትመጣለች ብለሽ በጠዋት ደግሞ ከማጋምታሉ ከጓደኛዬ ምን ነው ተኮሳተርክ? አይ በአንድ ቀን በጠዋት የሚያስደውል ጓደኛ ከየት ተገኘ ብዬ ነው። ደስ ይላል። እንዴ ፍቅር ወሬት ትሄዱ? ቁርስ ልሰራ እኮ ነው። ውይ ውዷ፣ አንቺም እረፍት አድርጊ። ውጭ እበላለሁ። እሺ አልቆይም እኮ ይልቅ ይልሽት። አንቺም ገና መምጣትሽ ነው። በዛ ላይ ብዙ የፍቅር ጊዜያትን አላሳለፍንም እና አብሮ ለመኖር የቸኮልን ይመስለኛል። ውጭ እያልከኝ ነው? አይ እንደዛ አላልኩሽም። ውጭ ምናምን ሳይሆን በቃ ለሁሉም ነገር የቸኮልን ይመስለኛል። መላመድ አለብን እና አብረን መዝናናት ምናምን አየሩን ማየት ምናምን ያለብን ይመስለኛል። ምኑን ነው የሚከብደው? ረጅም ጊዜ እንተዋወቅ የለ እንዴ? ወይስ አዲስ ነገር አለ? ይኸውልሽ ትሁት፣ እኔ ለአንቺ ያለኝ ስሜት መቼም ቢሆን አይቀየርም። ግን በቃ አብረን ያሳለፍነው ጊዜ የሆነ አብሮ ለመኖር በቂ ነው ብዬ አላስብም። አሃ ገባኝ። አንተ እንደፈለክ መሆን ትችላለህ። የኔ መብት ግን ልትከለክለን አትችልም። ምክንያቱ ይሄ ቤት የኔም ጭምር ነው።
ምን ማለት ነው? ቆይ እኔ አሁን ያላሰብኩትን ነገር ለምን እንደምታስገድጂ? ግልጽ እኮ ነው። ሁሉም ነገር እዚህ ድረስ ባንቺ ልፋት ነው። ግን ደግሞ እኔ ማስተዋጽኦ አለበት። አንተ ምን የልፋበት ነገር አለ? ቆይ ያን ሁላ ጊዜ ታምኜ መጠበቄ ዋጋ የለው ማለት ነው? ድንቅ ይመታል። አታመልክኝም እያልሽ ነው? እንደዛ ሄሎ ማኪ፣ ዛሬ ወደ ከተማ እንወጣም እንዴ? በቃ እሺ፣ ለማስሽ ጠብቅ። እሺ ውዴ፣ እጠብቅሻለሁ። አብረን እንወጣለን። ነይ። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ሰርቄት እንደምትሄድ አውቃለሁ። እህቴ ደግሞ እንደዛ ስታደርጋ ቆሞ ማየት አልችልም። እኔ እኮ ራስሽን እንደ ጻድቅ የምትቆጥሪው ነገር እኮ ነው። ላስታውስሽ እንዴ አንሶላ መገፈፍ ብትሰማንስ ምን እንደሚፈጠር ሴቷን በመጀመሪያ ልታሳብዳት ነው። እኔ እዚህ ቀርሜ ማበድ አይደለም እንዴ? ማነው? አንቺ ምን ነበር የተባባልነው? በዚህ ልብስሽ ነው የምትወጪው? ምነው ቸኮልሽ? ለሁሉ ነገር ግን ቸኮልሽ ትወጪዋለሽ? አሁን እኮ ይደርሳል። ናይ ደግሞ ይነግርሻል። እሺ አፍጥኝ ልበሽ። እሺ ለብሽ ይመጣል። አፍጥኝ። በቅድሚያ በውሸት የሚገነባ ህይወት መፍረስ አይቀርም። ሲቀጥል ትህትና ትክክለኛ ማንነትን ስታውቅ አብረህ እንደማትሆን እወቅ። በገንዘቧ ብለህ ነው እንጂ የቀረብካት እንደማትወዳት አውቃለሁ። ገንዘቧ ወይኔ ወይኔ ጉዴ! አሁን እሺ እንዴት አባቴ አድርጌ ነው ላስተካክል የምችል? ሄሎ፣ ደህና ነኝ። አቤቴ። አዎ መጀመሪያ አስገባው። እጠብቃለሁ። ጎበዝ ልጅ። እሙ ትቆያለሽ እንዴ? እንትን ብሬክ ተበላሽቶ ጡት ማሳጅ ያስተካከልኩ ነው። እና ቪዲዮ ከፍተሽ ነው እንደምታስተካክል? ቪዲዮ ከፍተሽ ነው የምታስተካክል? አጋጣሚ ቪዲዮ አይደለም። ጨረሽ እንውጣ። ለማንኛውም ጨርሻለሁ። እስከዛው ዋጣ ትችንጣ
ምንድን ነው? ምንድን ነው? የማን ነው? እኔ አይደል? እኔ እንደሆነ እንደዚህ አይነት ፓንት የለኝም። እኔ አልጠቀም እንደዚህ አይነት እኔ አይደል? እኔ የምለው ቅድም ጠረጴዛው ላይ ካሜራ አስቀምጠሽ ነበር ልበል? እስቲ ስልክሽ ነው እንጂ እኮ የፈለግሽው ነገር ነገር ስልኩ እኮ እኔ ነው እንጂ አልኩሽ እኮ የፈለግሽው ነገር ላይ እንዴ አንቺ ያልኩሽ አይደል? የት ገባሽ? እየጠበቅኩሽ አይደለም ወይ? ለምንድን ነው ማትልኪልኝ? ማን ነው? ምንድን ነው? የማትልኪ ከሆነ ብሬ መልሽ። አንቺ ሸርሙጣ እህቴ ማን ነው? ምንድን ነው ስጠብቀኝ ነበር? ተናገር እንጂ ምን ይዘጋሻል? በቃ ምንም አልኩሽ እንዴ? አንዴ ፓስወርዱን ክፈችው። ምን ያደርግልሻል? የስልኬ ፓስወርድ ክፈች አልኩሽ እኮ ተናገርኩ። ክፈች አልኩሽ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነው? ምንድን ነው የማየው? ያቺ ትንሿ እህቴ ናት እንደዚህ አይነት መጥፎ ፎቶ ተነሳ የምትልክ? ይሄንን ጉድማ እኔ ላይ መቼስ አስገድደውሽ ነው አይደለ? በፍቃድሽ አይደለም አይደል? አስገድዶኝ አይደለም። ምን ላንቺ ስል በረሃ ለበረሃ ስንከራተት የነበረ ለዚህ ነው? ተናገሪ፣ ምን ይዘጋሻል? እውነት አሁን አንቺ የእናቴ ልጅ ነሽ? አንቺ ትንሿ እህቴ ነሽ? እኔ አላምንም። እኔ ይሄ ሁሉ መቀበል አልችልም። እስካሁን ሰማሁሽ አይደለ? አሁን ደግሞ አድምጪኝ። እርቦኝ ጣንቶኝ ገንዘብ የማጣት ምክንያት ነው እዚህ ውስጥ የከተተኝ። ሳሚስ? ሳሚያች ሳሚ ያለኝን ይቀማኛል እንጂ ይጨምርልኛል? ምን እህቴ ዘመድ እኮ የለንም። ትዝ ይልሻል እማዬ ሞተሽ ጊዜ ለለቅሶ የተሰበሰበው ዘመድ። ከዛ በኋላ እኮ ምንም ዞር ብሎ ነው የተናቀ። አንቺ አረብ ሀገር ከሄድሽ በኋላ ብዙ ጊዜ ይርበኝ ነበረ። ጓደኛዬ እንደዚህ አይነት ቢዝነስ እንዳለ ነገረችኝ። ለጊዜም ቢሆን ራቤ እንዲያስታግስልኝ ብዬ ገባሁበት። ዛሬ ሞጣ ብለን ፈተና እንልበታለን ብዬ ስላሰብኩ ነው ያንን ነገር ያደረኩበት። እህቴ ወድጄ አይደለም እዚህ ነገር ውስጥ የገባሁት። በቃ ምን ላድርግ ሲርበኝ ጊዜ ነው የገባሁበት። ይኸውልሽ ከአሁን በኋላ ምንም ነገር አትሆኝም። አይረብሽም። ምንም ነገር አታቂ። እኔ ከጎንሽ አለሁልሽ። በምንም መልኩ እንዲህ አይነት እርኩሰት ውስጥ እንዳትገቢ። አስቸጋሪ ነገር ቢገጥምሽም ወደ ፈጣሪሽ መለመን ነው ያለብሽ። ሰማሽ? እሺ አመሰግናለሁ እህቴ። ስልክሽን አንቺ ማነው? ጀስት ክፈች። ሳሚ የለም? የለም የለም። ልቀቂኝ። ምንድን ነው? ሰውዬው ስራት የለም። ኧረ እባክሽ ሳሚ የለም። ማነው? ይኸውልሽ ይሄ የተቀመጥሽበት ሶፋ፣ ይሄ ቲቪ ስታንድ፣ ጓዳ ያለው ያምጣድ፣ ይሄኛው ፍሪጅ፣ እዚህ ጋር ያለው መሶቡ ጨምሮ እንዳለ እዚህ ቤት ያለው ዕቃ በእኔ ዋስትና የተገዛ ዕቃ። አፍህን አትክፈት፣ ዝም በል። ጭራሽ እኔን አፍን አትክፈት እንዴ! ገንዘቤን እኮ ፍለጋ እኮ ነው የመጣሁት እኮ። ሴትዮ ይኸውልሽ ገንዘቤን እስካልሰጣችሁኝ ድረስ ከዚህ ቤት አልወጣም። ይሄ ደግሞ አዲስ የስርቆት ዘዴ መሆኑ ነው። ሲጀመር የሌባ ተባባሪ ሆነሽ ሰውን ሌባ ማለት አይከብድም? ዘው ብለህ መተክ እንዴ? ጭራሽ አታፍርም? የምን አባ ገንዘብ ምን እዚህ የጣሪያና ግድግዳ ብቻ ነው? ይሄ ያንቺ ነው? የተቀመጥሽበት ያንቺ ነው? ንገሪኝ እስኪ ንገሪኝ። ይሄ ያንቺ ነው? ይሄ ቲቪ ስታንድ ያንቺ ነው? ልክ እንደው በላብሽን እስቲ ሂጂና ሳሚን ጠይቀው ኬት እንደመጣ። እንደው ስትቀመጭ እንዲህ ልክ እንደከፈለ ሰው ሰብለን ብለሽ ስትቀመጭ እንደው ትንሽ ያሰቀጥጥሽም። ሙሉ እዳው ያልተከፈለ ሶፋ ላይ ሰው እንደዚህ ይቀመጣል?
እንዴ ብለሽ ተቀመጫለሽ? ሰውየው ተቀመጪ። አትወጣም? እስቲ እኔ ነኝ ያለ ወንድ የሆነ መጥቶ ያስወጣኝ እንደው ትወጣለህ ወይ ነው ያልኩ ያሉት። ይኸውልሽ እየነገርኩሽ ነው ሴትዮ፣ አልወጣም። በጣም እኮ በራሴ የምተማመን ሰው። አትወጣም? አልወጣም። ጠብቀኝ። ጠብቀኝ? ምን ልትጋብ? ሂጂ በእናትሽ። ደግሞ ሰው እዚህ አናት ላይ መቆም ያምሻል እንዴ? ግን አንቺ ቆይ እስኪ ሳሚ ካንተ ነው ቆይ ገዛ? ምን ነው? ምን ማለት የጠየቅኩህ አንተ? አዎ ከኔ ነው የገዛው። እኔ ይኸውልሽ ሻጩ እኔ ባልሆንም በእኔ ኃላፊነት ነው የተገዛው። ገብቶሻል አይደለ? ሰውየው እንደዚህ አንገቴን ይዞኛል። ገንዘቤን አምጣ አስከፍለኝ ብሎ ያንን ገንዘብ ደግሞ እኔ ግማሹን ከኪሴ ነው የከፈልኩት። ስለዚህ ዛሬ ከዚህ ቤት ብሬን ካልሰጣችሁኝ ሬሳዬን ጎትታችሁ ነው የምታወጡት። ደግሞ ይኸውልሽ ማን እኔ ነኝ ያለ ወንድ የሆነ እስቲ መጥቶ ያስወጣኝ። እኔ ነኝ ያለ ወንድ የሆነ ማለት ነው። ሰውየው አይንህ ጎልጉዬ ሳላወጣልህ ትወጣለህ አትወጣም? አይ እንትን እኮ ነው ያው ውጣና። አይ እኔ መቼ አልወጣም አልኩ። እወጣለሁ እኮ ነው ግን ያው ጀስት ቶሎ ውጣ። እሺ እንዴ እወጣለሁ። ታዲያ እንትኑን እኔ ደግሞ ይኸውልሽ ብረት ነገር አልወድም። ቶሎ ውጣ። እሺ ችግር የለም። ይኸውልሽ እንትን እኮ ነው ገንዘቡም ቀስ ብሎ ይደርሳል። ገንዘቡም እንዴ እሺ እወጣለሁ። ምንድን ነው ያልገባኝ? ምንድን ነው የምታስረጅ? ሳሚ እንደምታስቢው አይነት ሰው አይደለም። እንደምታስቢው አይነት ሰው አይደለም ማለት? መጀመሪያ ተረጋጊ። ሳሚ ምን ያክል እንደምትወጂው፣ እንደምታፈቅሪው፣ እንደምታስቢለት፣ እንደምትሳሽለት አውቃለሁ። ግን ይኸውልሽ ሳሚ አስመሳይ ነው። ይሄ ሁላ ነገር አይገባውም። ቆየ ይሄ ሁሉ ከየት አመጣሽው? የማታውቂ ሰው ፍርድ ሰጥተሽ የወነጀልሽው እንዳይሆን ብቻ። በደንብ የሰማሽኝ አልመሰለኝም። አንቺ አሁን እያወራሽ ያለሽው ስላስመሳዩ ሳሚ ነው። ሳሚ አንቺ አረብ ሀገር እያለሽ የምታውቂው ሳሚ አለ። ሳሚ በጣም አስመሳይ ሰው ነው። አንቺን ያደረገሽ ነገር አለ? ሳሚ እኔን እንዲያግዘኝና እንዲረዳኝ ስትነግሪው ብዙ ሳይቆይ ነው የመጣው። እኔም ብቸኝነቴ በጣም ጎርቶኝ ስለነበረ መላክ የላክሽልኝ ያክል የተሰማኝ። እሁድ እየመጣ ይጋብዘኛል፣ በትምህርቴም ያግዘኛል። የጎደለ ነገር ካለ ሳላፍር እንድጠይቀው ስለሚገፋፋኝ በጣም ወደዋል እና ለፋሽ በቃ እሁድ እስኪደርስ በጉጉት ነበር የምጠብቀው። እሱም አንድ እሁድ አይዘለኝም። ታዲያ አንድ እሁድ እንዳመመውና መምጣት እንደማይችል ነገረኝ። እኔም በጣም አዝኜ አጥሚት ሰርቼ ቤቱ ሄድኩኝ። እዛ ስደርስ ግን ግራ ተጋባሁ። ታመም ያለው ሰውዬ ቁጭ ብሎ ፊልም እያየ አገኘሁት። ምንም በቃ የታመመ ሰው አይመስልም። እሱም እኔን ሳይ እንኳን ደህና መጣሽ ብሎ አቀፈኝ። አጥሚቱን ተቀበለኝና ለኔም ለሱ ቀርቶ አመጣለን። ወዲያው ሶፋ ላይ እንደተቀመጥኩኝ እንቅልፍ አለ እና እዛው የተቀመጥኩበት ሶፋ ላይ ጋደም አልኩኝ። ከትንሽ ጊዜ በኋላ ለመንቃት ስሞክር ልብሴን እያወለቀ ነበር። እንዳይወልቅ ታገልኩኝ፣ ለመንኩት። በአንቺ ሳይቀር ነው የለመንኩት። ግን እሱ ጭካኔ አፌን በካል ሲያፍነው ግንኙነት ፈጽሞ። ለምን ይሄን ሁሉ ነገር ያልነገርሽኝ? ለምን እስካለፈ በኋላ ትነግሪኛለሽ? ላንቺ የምናገር ከሆነ እዛ ምን ያክል በሰው ሀገር እንደምትጎዳይ አሳመነኝ። አውቃለሁ ይሄ ሁሉ ነገር መቀበል ሊከብድሽ ይችላል። ይሄ ግን እኔ ላይ ብቻ አይደለም። ሳሚ እዚህ ቤት ከብዙ ሴቶች ጋር አድሯል። ላንቺም ሆነ ለቤቱ አይጠነቅቅም። ምንም ክብር የለውም። ባህሪው ሲገባኝ በደንብ ልጠቀምበት ሞክሬ ነበር። ከሆነ ጊዜ ላንቺ እናገራለሁ እያልኩኝ ገንዘብ ራሱ የተቀበልኩት ነበር። ከዛ በቃ የጥቅም ወዳጆች ሆነ። እዚህ እኛም ብለሽ ብትመጪ ሁለታችንም አንጋባሽ። በተለይ ሳሚ አንቺንም ራሱንም ያረከሰ እርኩስ ነው። አሁን ምንም ሳትናገሪ ከቤቴ ቀጥ ብለሽ ውጪ። ቆይ ምንም ነገር አልፈልግም። ቀጥ ብለሽ ውጪ።
ይሰራል እዚህ? እኔ አልገባኝም። ትሁት ሄሎ አንተ ሰውዬ የተደፋፈርን አልመሰለህም? ከምትዋረድ ከየትም ብለህ እስከ ነገ 3 ሰዓት ገንዘቤን ማልበል በለጠ እባላለሁ። እቃዎቹን ከኔ ላይ ነው የገዛው። በጣም የሚያሳዝነው ነገር ግን ቃል በተገባልኝ መሰረት ገንዘቤን አላገኘሁም። ተረፈን ብዬ እንጂ እኔ አንተን የትም አላውቅም። ከደህና ወዳጅ አታቆራርጠኝ። አሁን ገንዘቤን መልስልኝ። ኧረ አባ በእናትህ አታካብድ። ይሰጥሃል። ምንድን ነው አንተም ሻሻ ሰርተህ እንዲያገኘው ምን ታካብዳለህ? እኔ ከየትም ላምጣው ያንተ ጉዳይ እኮ አይደለም። ያንተ ጉዳይ በቃል መሰረት ገንዘቡን መክፈል ነው። እዚህ ሁላ ነገር ውስጥ እኮ የገባሁት ገንዘብ ቸግሮኝ ነው እኮ አባ። ይከፈላል። ምንድን ነው እንዲሁ ጨቀጨከኝ እኮ። እቃ እስከ መሸጥ የደረስኩት ገንዘብ ቸግሮኝ ነው። አሰማም እንዴ ወንድም፣ እኔ ምንም የምታገስበት አቅም የለኝም። ደግሞ አንተ ደህና ሰው ትመስላለህ፣ ትከፍላለህ ብዬ እንጂ ገዢ አጥቼ እንዳይመስል። አሁን ይኸውልህ ገንዘቤን ትሰጠኛለህ አትሰጠኝም? ያው አለበለዚያ ምን ጭራሽ ታስፈራራኛለህ እንዴ? እባክህ ምንም አታመጣም። ትሽ ከስሙ ታስፈራራኝ። ምን አይነት ጣጣ ውስጥ ነው የገባሁት? እንዴት ነው የሚፋታኝ ሰውዬ? ደግሞ እሷ ምን ብዬ ጠይቃታለሁ? ምን ብዬ ነው? ሁለት መቶ ብር ይህን ያክል ዓመት ቆይታ 200 ብር ነው ያለኝ የመጣችው። ከእኔ እያሸሸች ነው ማለት ነው። ይመች ሰራልሻለሁ። ከእኔ እያሸሸች ነው ገንዘብ እንዴ ውዴ። ቤተክርስቲያን ልጅ ነው ደግሞ መንገዱ እንዴት አወቅሽ? ትሁት ውዴ ይህ ገላ እኮ እንዴት እንዳፈቀኝ። ምን ነው ቤተክርስቲያን ድረስ ስትመጪ ምንድን ነው ህግ ልታከብሪብኝ ነው? ምን ሆነሽ ነው? ትለኛለህ እንዴ? ምንድን ነው? የት አገኘሽው እንዴ? የጓደኛዬ እኮ ነው። ባለፈው እዚህ ቤት ልደር ምናምን ብሎ አይደል? ማንተባሰብ አያስፈልግም። ለማንኛውም ተቀማል። ምን ቆይ ማለት እየጠረጠርሽ ባልሆነ አታፍርም? ካንተ ብሶ እንደዚህ ትናገረኛለህ? ምንድነው የሚያሳፍረኝ? በነፍሰ ስጋዬ እንደዚህ ስትጫወትብኝ። ቆይ ምንድነው የምታወሪው? ከኔ ጋር ለመጣላት እኮ ሰበብ ምን አያስፈልግም። መሄድ ከፈለግሽ እኮ መሄድ ትችያለሽ። እንዴ አሁንም ይሄ ምንድን ነው? ፎቶ ነው። ምንድን ነው? ፎቶማ ፎቶ ነው፣ ግን የገዛሁት ሶፋ ይሄ ነው ብለን አይደል ይላክልኝ። መጀመሪያ ፎቶውን ስልክ በቃ ቸኩዬ ነበር፣ እሱን ላኩልሽ። መጀመሪያ ልሽ አንቺ በላክሽው ገንዘብ በሙሉ ነው የገዛሁበት። ታዩ እኔ ከራሴ ወለ ጨመርኩት ስንትና ስንት ገንዘብ አለ። የኔ ላብ ምን ያደርግልሃል? ያን ሁሉ ነው የላኩልህ ብር
እንኳን የቤት ዕቃ ቤት አይገዛም። አንተ እልም ያልክ ውሸታም ነህ። ስለምን ውሸት የምታወሪው? አዲስ ዕቃ ገዝቻለሁ ብለህ የበሰበሰ ዕቃ ገዝተህ ጠበቅኝ። ይኸውልሽ በቃ አንቺ ሁሌ ስለ ገንዘብ ብቻ ነው የምታስቢው። መጀመሪያ ይኸውልሽ ገንዘብና ትዳር ላይ ይዘሽውቂ። ሲቀጥል ደግሞ ነው የቤት ሰራተኛሽ አይደል እንዴ? ከፍ ዝቅ አብሽ አታናግሪ። ኧረ የሰራተኛ ያህል ክብር የለህም አንተ ወራዳ። እኔን በጥፊ እና እኔ ምን ላድርግ? ምን አይነት ንግግር የምትናገሪው? ቢሆንስ እንደዚህ ወራዳ አትመስለኝም ነበር። በጥፊ ሴት ልትማታለህ? የኔ ሲሆን አንዴ ፈርዶብኛል። እህቴ ግን ምን አይነት ህሊና ቢኖር ነው እንደዚህ ያደርጋት? ማለት ደግሞ ምን አደረገኛለች እሷ? የተፈጠረውን ልነግረኛለች። እሱንማ ደግሜ ለመናገር ህመሙን አልችለውም። አንድ ነገር ልንገርሽ፣ ማክዳ ማለት የገንዘብና የወንድ ፍቅር አናቷ ላይ ያሰከራት ወራዳ ሴት ማለት ነች። እኔ ከስንት ደህና ሰዎች ጋር አስተዋውቂያት ነበር፣ ግን በጣም ብልግናዋ አናቷ ላይ ወጣሽ ነች። ምን አደረገች? ያረገችውን ማለት ነች ከነ ማስረጃው ጭራሽ አስማ በላሽኛለች። ጨዋ እህትሽማ ይቻትልሽ። ምን? እኔ አላምንም። ይሄ አንተ ነህ ያነሳት? ይኸውልሽ ይሄ ማለት እህትሽ ለገንዘብ ስትል የላከችው ራሷ እንደ ቢዝነስ ያቀረበችበት ፎቶ። እኔ አላምንም። አንድ ነገር ማወቅ ያለብሽ እኔና አንቺን አጣልታ የግሏ ማድረግ ትፈልጋለች። ማክዳ ናት አንተን የግሏን ማድረግ የምትፈልገው? አዎ የአንቺት ማክዳ። ደግሞ አንድ ነገር ልንገርሽ፣ እህትሽ አንድ ቀን በጣም ሰክራ እኔ ጋር መጣ ነበር። ከአንተ ውጭ ማገባው ሰው የለም፣ በጣም ነው የማፈቅርህ፣ በጣም ነው የምወድህ እያለች ስትቀውጠው ነበር አይደል? ጥሩ፣ አሁን ደውልላታለሁ። ስትመጣ አንድ ላይ ታወራላችሁ። ሄሎ ማክዳ፣ ቤት ፈልግሻለሁ፣ ቶሎ ነይ። ትመጣላለች፣ በኋላ ታወራላችሁ። እንተያያለን። ሄሎ አዴ፣ ስትደውል እኮ ስራ ይዤ ያላየሁትም ነበር። ይህን ያህል ምን አይነት ስራ ቢሆን ነው? አይ ምንም፣ ትንሽ ተበሳጭቼ ነው። እንደምረዳሽ መቼም ታውቂያለሽ። ታዲያ ለምን ትደብቅኛለሽ? ተወው ይቅርብህ፣ ከበድ ያለ ጉዳይ ነው። ንገሪኝ፣ አታስጨንቂኝ። እንዴ ሳሚ ያደረገች ነገር አለ እንዴ? ተወው፣ ግድ የለም አዴ። አዴ እያልሽ አንጀቴን እየበላሽ ዝም አትበይ። ማክዳና ሳሚ ተጫወቱብኝ። ኧረ በዚህ ደረጃ የሚያነጋግር ምን ገጥሞሽ ነው? አዴ ሳሚ ከእህቴ ጋር ሲወሰልትብኝ ነበር። ምን? ሳሚ አንቺ ላይ እንደዚህ ያደረገ? አይገርምም? ሁለቱ ነው የተጫወቱብኝ። እሺ እሷ ምንድን ነው ያለችሽ? እሷማ ደፍሮኛል ነው የምትለው፣ ግን ማናቸው እንደማምን ግራ ገብቶኛል። ሁለቱም አስቸጋሪ ነው። አይደውዬላት እየመጣች ነው እና ሁለቱም አገናኝቼ ላፋጣቸው ነው። ለማንኛውም ሁለቱም በፈቃደኝነት ያደረጉት ነገር ሊሆን ይችላል። ስለዚህ መጠንከር ያለብሽ አንቺ ነሽ። ለማንኛውም አንቺ ተረጋጊ። በማንኛውም ሁኔታ ውስጥ እኔ ከአንቺ ጋር ነው። እሺ አዴ፣ በቃ እደውልልሃለሁ። አመሰግናለሁ። ሲሱካ ደህና ነሽ? እዛው ምን ነው ሳሚን ጥሪ። የሆንሽ ነገር አለ? ሳሚን ጥሪው አልኩሽ። ደህና ነሽ? ግን ምን የተፈጠረ ችግር አለ? ሴትዮዋ አታናድኝ። ሳሚን ጥሪ። ሳሚ ሳሚ አንዴ የማዋራችሁ ነገር አለ። በይ ለእኔ የነገርሽኝ ንገሪው። የቱ? ምን አደረገኝ ነበር ያልሽኝ? እሱማ ቆይ ለምዶም ደግመለት። ቆይ እንዴት ነው የሚያደርግሽ? እንዴት አደረገኝ እባክሽ? ቆይ አንቺ ልጅ ዛሬ ምን ሆነሻል? አንተ ዝም በል። አንተን አልጠየቅኩም።
አሁን እውነቱን ንገር። ምንድነው የተፈጠረው? ምን እንደተፈጠረ አላውቅም። እሺ አንተ ልትነግረኝ ትችላለህ? ኡፍ ከማን አንቺ ይቀራላ? ምኑ ነው የሚቀር? ሁሉም ነገር። ሳሚዬ ጭንቀት አይችልም። ታስጨንቂ። ቆይ ምንድነው የምትፈልጉት እናንተ? እኔን ማሳበድ ነው እንደምትፈልጉት? ይኸውልሽ እስከ ዛሬው ድራማ ነበር። ድራማው ደግሞ አልቋል። ቆይ ይሄን ያህል ምን በደልኳችሁ? ምን አደረኳችሁ? ሲጀምር ደግሞ ጥፋተኛ አንቺ ነሽ። እቺን የመሰለሽ ልጅ ተንከባከባት ብለሽ ላክሽኝ አንቺ ነሽ። መላመድ ያመጣው ፍቅር ነው። ምንም ማድረግ አልቻለም። በቃ ተቀራረብን፣ ተግባባን፣ ተዋደድ። በቃ ለመጋባት ገንዘብ አልነበረንም። ያለንን አማራጭ ተጠቀም እና በእኔ ብር ነው የምትጋቡት? ባለጌሽ ነና ምን ታደርጊያለሽ? ፍቅር ብዙ መስዋዕትነት ያስከፍላል። ስለዚህ የመስዋዕቱ በግን ያደርጋችሁኝ ማለት ነው? እናዝናለን። በእንደዚህ አይነት አጋጣሚ ባታቂ ደስ ይለን ነበር። ግን ደግሞ ህይወት እጣ ፈንታ ነች። ከመቀበል ውጭ ምንም አማራጭ የለሽም። እሺ ይሄን ያህል ምን አደረኳችሁ? ለማንኛውም በጣም አመሰግናለሁ። ብድሩ እሱ ራሱ ይክፈላችሁ። አትረቡ። ያው ይስፋላችሁ ቤቱ። መልካም ህይወት ይሆንላችሁ።